ወፍራምና ጤናማ ጸጉር ያለው ስሜት እረ በለው የኔ ቆንጆ በጣም ድንቅ ነው። የኔ ወዶች የፈለጋችሁትን አይነት ቅባት ብትቀቡ ወይም ደግሞ በጣም ውድ የሆኑ ሻምፖዎችንና ኮንዲሽነሮችን ብትጠቀሙ ጸጉራችሁ እየሳሳ ከቀጠለ ዛሬ በጥንቃቄ አዳምጡኝ። ወፍራም ጸጉር የሚጀምረው ከርዝመቱ አይደለም፣ የሚጀምረው ከጭንቅላት ቆዳ ነው። በእርግጥ የኔ ብልህ ይህን ለማወቅ ንቁ እንደሆን ሻቃለሁ። ነገር ግን የኔ ፍቅር አብዛኛዎቻችሁ ሳታውቁት በየቀኑ ጸጉራችሁን እየጎዳችሁ እንደሆነ ታውቃላችሁ። ስለዚህ የኔ ቆንጆች የተሳሳቱ መረጃዎችን እንድትተው ላደርጋችሁ እንዲሁም ትክክለኛው መንገድ እንዴት እንደሆነ ላሳያችሁ። ቪዲዮ በቀላሉ እንዲገባችሁ በአራት ክፍል እንከፍለዋለን። እንግዲያውስ ከመጀመሪያው ክፍል እንጀምር። ክፍል 1 የጭንቅላት ቆዳ ስህተቶች። ይህ በጣም አስፈላጊ ነው፣ ምክንያቱም ተፈጥሯዊ የሆነ ወፍራም ጸጉር ኖሮሽ እንኳን ሳታውቂው በገዛ እጅሽ ቀስ በቀስ እያጠፋሽው ሊሆን ይችላል። የመጀመሪያው ስህተት ቅባትን በጭንቅላትሽ ቆዳ ላይ ቀብተሽ ሳይታጠቡ ከ4 እስከ 5 ቀናት ማቆየት ነው። የኔ ማር እንዴ የምታደርጊ ከሆነ ጭንቅላትሽ ለእርዳታ እየጮኸ ነው። ጭንቅላታችን ጸጉርን ለመመገብ የሚፈልገው የቅባት መጠን ለመምጠጥ ከ30 ደቂቃ እስከ 2 ሰዓት ብቻ ነው የሚፈጅበት። ቅባትን አሳድሮ መቆየት የሚመከረው በጣም ደረቅ የጭንቅላት ቆዳ ወይም የተጎዳ ጸጉር ካለሽ ብቻ ነው። እንዲሁም ጭንቅላትሽ እንደሚያልበው እያወቅሽ ቅባት አትቀቢ። ጂም ብትሄጂ፣ ቤት ውስጥ ስፖርት ብትሰሪ ወይም አየሩ በጣም ሞቃት ቢሆን እንኳን የጸጉር ቅባትና ላብ ሲቀላቀሉ ለጸጉር መርገፍ ትልቅ ምክንያት መሆናቸውን ነው። ሁለተኛ ብዙ ቅባት መቀባት ብዙ የጸጉር እድገት ያመጣል ብሎ ማመን ነው። የኔ ወዲ በጸጉርሽ እድሜ ውስጥ የምታምኚው ትልቅ ውሸት ነው። የቅባት መጠኑን ማስተዋል አለብሽ፣ ምክንያቱም ከመጠን ያለፈ ቅባት የጸጉር ቀዳዳዎችን ያፍናል፣ ቁስለት ይፈጥራል፣ እንዲሁም የጸጉር ስርን ያደክማል። ጭንቅላትሽ ከመጠን በላይ በቅባት እንደተጎዳ የሚያሳዩ ምልክቶች ደግሞ የጸጉር ስር መቅላት፣ ከቅባት በኋላ የጸጉር መርገፍ መጨመር እና ማሳከክ ናቸው። በነገራችን ላይ ቅባት ስትቀቢ ጭንቅላትሽን ማሳጅ ማድረግሽ በጣም ይረዳል። ሶስተኛ ፎሮፎር እያለ ቅባት ቀብቶ ማደር። ይህ በጣም ጎጂ ቢሆንም በጣም የተለመደ ስህተት ነው። ማሳከክ ወይም የፈንገስ ፎሮፎር ካለሽና ቅባት ቀብተሽ ካደርሽ ችግሩን በገዛ እጅሽ እየመገብሽው ነው። ይህም ቁስለቱን ከማባባሱም በላይ ጸጉርሽ እንዲረግፍ ያደርጋል። አራተኛ ከላብ በኋላ ጭንቅላትን አለመታጠብ። ከላብ በኋላ ጭንቅላትሽ በራሱ እንዲደርቅ መተው ጥሩ መስሎ ከታየሽ ተሳስተሻል። ደረቅ ላብ ማለት የጸጉር ቀዳዳዎችን የሚደፍኑ የጨው ክሪስታሎች ማለት ናት። ይህ ደግሞ የጸጉር ስር እንዲደክምና ጸጉር እንዲሳሳ ያደርጋል። ጭንቅላት ላይ የሚቀር ላብ ከሻምፖ በላይ ጸጉርን ይጎዳል። የኔ ቆንጆ እስካሁን ካየናችሁ ስህተቶች ውስጥ አንዱን እንኳን ሳታውቂ ትሰሪ ነበር ከሆነ ይህ ቪዲዮ ለጓደኛሽም ሊጠቅማት ስለሚችል አሁኑኑ ሼር አድርጊላት። አምስተኛ ኮንዲሽነርና የጸጉር ማስኮችን ጭንቅላት ላይ መቀባት። ይህ የኔ ወድ በጣም የሚናቅ ስህተት ነው። ከባለሙያ ካልተደረገ በስተቀር ኮንዲሽነር ወይም የኬራቲን ክሬሞች ጭንቅላት ላይ መቀባት በፍጹም አይመከርም። ስድስተኛ ፎሮፎርን በጥፍር መቧጠጥ። ይህ በወቅቱ ትልቅ ጉዳት የሚያደርስ ነው። በዚህ ፎሮፎሩን እያስወገዳችሁ ሳይሆን የጸጉር ቀዳዳዎችን እያቆሰላችሁ ነው። ሰባተኛ ሁል ጊዜ ጸጉርን አጥብቆ ማሰር። ይህ የጸጉር መስመር ወደኋላ እንዲሸሽና የራስ ቆዳሽ እንዲታይ የሚያደርግ አቋራጭ መንገድ ነው። ስምንተኛ ሙቀት በጸጉር ስር ላይ መጠቀም። የኔ ቆንጆ ሞቃት የጸጉር ማድረቂያ እንኳን ለጸጉርሽ ቀዳዳዎች ጎጂ ናቸው። ሙቀት ጸጉርን ብቻ ሳይሆን ጸጉር የሚበቅልበትንም ቦታ ይጎዳል። ነገር ግን ማድረቂያውን በዝቅተኛ ሙቀት ከተጠቀምሽው ችግር የለውም። መጨረሻ ላይ ማለት የምፈልገው የኔ ወድ የጸጉር መሳሳት በዘር የሚመጣው በጣም አልፎ አልፎ ነው። አብዛኛውን ጊዜ በየቀኑ የምንሰራቸው ትንንሽ ስህተቶች ውጤት ነው። አሁን ስለ ጭንቅላት ቆዳ ስህተቶች ካወራን ወደ ሁለተኛው ክፍል እንለፍ። ክፍል 2 የጸጉር ቅባትን በትክክል የመቀቢያ ዘዴ። የኔ ወድ ትክክለኛውን ለውጥ የሚያመጣው እዚህ ጋር ነው። ስለዛ በጥንቃቄ ተከታታይ። በመጀመሪያ አንድ ነገር ግልጽ እናድርግ። የጸጉር ቅባት አዲስ የጸጉር ቀዳዳዎችን አይፈጥርም። የሚያደርገው ነገር ቢኖር ጤናማ የጭንቅላት ቆዳ እንዲኖር በማድረግ ጸጉርሽ በራሱ ጊዜ ጠንክሮና ተለጥጦ እንዲያድግ ሁኔታዎችን ማመቻቸት ነው። በትክክል መንገድ ቅባት የምንቀባባቸውን 6 ቀላል ቅደም ተከተሎች እንሆ። ደረጃ 1 እንደ ጭንቅላትሽ የቆዳ አይነት ትክክለኛውን ቅባት መምረጥ። የኔ ውድ ስለ ቅባትና ሻምፖ ምርጫ ስናስብ መዘንጋት የሌለብን ጥቂት ነገሮች አሉ። ትክክለኛውን ቅባት ለመምረጥ በመጀመሪያ ጭንቅላትሽ ቆዳ አይነት ምን እንደሆነ ማወቅ አለብሽ። ለምሳሌ ለወዛም ቆዳ እንደ ወይን ፍሬ ያሉ ቀላል ቅባቶችን ብትጠቀሚ፣ ለደረቅ ቆዳ እንደ ኮኮናት ወይም ካስተር ኦይል ያሉ ከበድ ያሉና እርጥበት የሚሰጡ ቅባቶችን ብትጠቀሚ ለውጥ ያመጣሉ። ሻምፖ ስትመርጪም ቢሆን የኔ ፍቅር በተቻለ መጠን ሰልፌት የሌለባቸውን ብትመርጪ ጸጉርሽ ተፈጥሯዊ ወዙን እንዳያጣ ይረዳዋል። ደረጃ 2 መቼ መቀባት እንዳለብሽ ማወቅ። ቅባት ለመቀባት ምርጡ ሰዓት ከምታጠብሽ ከ30 ደቂቃ እስከ 2 ሰዓት በፊት ባለው ጊዜ ውስጥ ነው። ጭንቅላትሽ የሚፈልገው መመገብ እንጂ ቅባት ውስጥ ተዘፍቆ መቆየት አይደለም። ፎሮፎር ካለብሽ ደግሞ ቅባት ቀብቶ ማደርን በፍጹም እንዳታስቢው። ደረጃ 3 ምን ያህል ቅባት መጠቀም እንዳለብሽ ማወቅ። በሳይንሳዊ መንገድ ለጠቅላላው ጭንቅላት ከ1 እስከ 2 የሾርባ ማንኪያ ቅባት በቂ ነው። ነገር ግን እንደ ጸጉርሽ ብዛትና እንደ ቆዳሽ ሁኔታ ሊለያይ ይችላል። ዋናው ነጥብ የጸጉርሽ ቀዳዳዎችን ሳይደፍኑ በቂ የሆነ ምግብ መስጠት ብቻ ነው። ደረጃ 4 አቀባቡን ማሳመር። የኔ ወድ ሁል ጊዜ ጸጉርሽን ከፋፍለሽ ቅባቱን በቀጥታ ጭንቅላትሽ ላይ አፍስሹ። ከዛም በጣቶችሽ ጫፍ ለጥቂት ደቂቃዎች ቀስ አድርገሽ ማሳጅ አድርጊው። ጸጉርሽን በኃይል አትሽው። ስራሽን ቀለል ለማድረግ ደግሞ ድሮፐር ወይም ጠብታ ማድረጊያ ብትጠቀሚ ቅባቱ በኩል እንዲሰራጭ ይረዳሻል። ደረጃ
5 ከቅባት በኋላ በአግባቡ መታጠብ። ለብ ያለ ውሃ ተጠቀሚ። ሻምፖ የምታደርጊው ጭንቅላትሽ ላይ ብቻ መሆን አለበት። ግባችን የተቀባነውን ቅባት በሙሉ ማስወገድ ነው። አስፈላጊ ካልሆነ በቀር ደጋግመሽ አትታጠቢ፣ ምክንያቱም አብዝቶ መታጠብ ጉዳት አለ። ጭንቅላትሽ ላይ እንዳይቀር እርግጠኛ ሆኚ፣ ምክንያቱም ለፎሮፎርና ለፀጉር መርገፍ ምክንያት ይሆናል። ደረጃ 6 ምን ያህል ጊዜ ቅባት መቀባት አለብሽ? ይህ እንዳኗኗርሽና እንደ ቆዳሽ አይነት ይወሰናል። ነገር ግን በሳምንት ከ1 እስከ 2 ጊዜ መቀባት ከአቅም በላይ በቂ ነው። አሁን ወደ ሶስተኛው ክፍል እንለፍ። ክፍል 3 እንደ ጭንቅላትሽ የቆዳ አይነት ሊኖርሽ የሚገባ የፀጉር እንክብካቤ። ለሁሉም ሰው የሚሆን አንድ አይነት የፀጉር እንክብካቤ የለም። የፀጉርሽ ውፍረትና ጤንነት የሚወሰነው እንደ ጭንቅላትሽ የቆዳ አይነት በምታደርጊው እንክብካቤ ነው። ስለዚህ እንደ የቆዳ አይነታችሁ የሚከተለውን ተግባራት ተከተሉ። አንደኛ፣ ለወዛም የጭንቅላት ቆዳ። ፀጉርሽን ከታጠብሽ 1 ወይም ከ2 ቀን በኋላ የሚወዛ ከሆነና ቶሎ የሚተኛ ከሆነ ቆዳሽ ወዛም ነው ማለት። ለዚህ የቆዳ አይነት ከቅባት ይልቅ ንጽህና ይቀድማል። በሳምንት ከ2 እስከ 3 ጊዜ መታጠብ ይኖርብሻል። ቅባት በሳምንት 1 ጊዜ ብቻ፣ ያውም ቀለል ያለ ቅባት ከመታጠብሽ ከ30 እስከ 60 ደቂቃ በፊት ብቻ ተቀቢ። የኔ ቆንጆ፣ ኮንዲሽነር ወይም የፀጉር ማስክ የምትጠቀሚው ከፀጉርሽ አጋማሽ ጀምሮ እስከ ጫፉ እንጂ በፍጹም ጭንቅላትሽ ላይ መሆን የለበትም። በየቀኑ ቅባት መቀባትንና ከላብ በኋላ ሳይታጠብ ማደርን በፍጹም ተይ። ሁለተኛ፣ ለደረቅ የጭንቅላት ቆዳ። ከታጠብሽ በኋላ ጭንቅላትሽ የመሳብ ስሜት የሚሰማሽ ከሆነ፣ የሚያሳክክሽ ወይም ድርቅ ያለ ፎሮፎር ካለሽ ቆዳሽ ደረቅ ነው። የኔ እዚህ ጋር ቆዳሽ የሚፈልገው እርጥበት እንጂ ንጽህና ብቻ አይደለም። በሳምንት 2 ጊዜ መታጠብ በቂ ነው። ከእያንዳንዱ መታጠቢያ በፊት መካከለኛ ክብደት ያለው ቅባት ተቀብተ ከ45 ደቂቃ እስከ 1 ሰዓት አቆዩ። በጣም የፈላ ውሃንና ሻምፖን ደጋግሞ መቀየርን ተይ። ሶስተኛ፣ ለመካከለኛ የጭንቅላት ቆዳ። ቆዳሽ በጣም ወዛም ወይም በጣም ደረቅ ካልሆነ እንዲሁም የማሳከክ ስሜት ከሌለሽ እድለኛ ነሽ፣ ምክንያቱም ለመንከባከብ በጣም ቀላል የቆዳ አይነት ነው። በሳምንት 2 ጊዜ ቀለል ባለ ሻምፖ መታጠብ ይበቃሻል። ቅባት በሳምንት 1 ጊዜ ብቻ መጠቀም ከአቅም በላይ ነው። የኔ ፍቅር፣ እዚህ ጋር ዋናው ቁም ነገር ነገሮችን አላግባብ አለማብዛት ነው። ብዙ አይነት ምርቶች መጠቀም ወይም አላስፈላጊ ቅባቶችን መቀባት ጤናማ የሆነውን ቆዳሽን ሊያናገው ይችላል። የኔ ወድ፣ አሁን የቆዳሽን አይነት ለይተሽ ካወቅሽ ደረቅ ከሆነ 1፣ ወዛም ከሆነ 2 ብለሽ ኮመንት ጻፊልኝ። እኔም እንደየቆዳ አይነታቸው የሚሆን ተጨማሪ መፍትሄ ይመልስላችኋለሁ። አሁን ወደ መጨረሻውና በጣም ወሳኝ ወደ ሆነው ክፍል እንለፍ። ክፍል 4 አመጋገብና የአኗኗር ዘይቤ። የኔ ማር፣ ይህንን ቪዲዮ ከመጨረሳችን በፊት አንድ ትልቅ እውነት እንድታውቂልኝ ይፈልጋለሁ። ምንም አይነት የፀጉር እንክብካቤ የተበላሸ አመጋገብንና የአኗኗር ዘይቤን ሊተካ አይችልም። የኔው ፀጉርሽ የሚያድገው ከምትቀቢው ቅባት ወይም ከምትታጠቢው ሻምፖ ሳይሆን በደም ዝውውርሽ ውስጥ ከምታገኘው ምግብ ነው። ይሄ መረጃ ጠቃሚ ሆኖ ካገኘሹ አሁኑኑ ላይክ አድርጊ። እንደዚህ አይነት የውበትና የፍቅር መረጃዎችን ሁልጊዜ እንዲደርሱሽ ደግሞ ግሎው ኤንድ ላቭን ሰብስክራይብ ማድረግሽን እንዳትረሺ። ሰውነትሽ ፕሮቲን፣ አይረን፣ ጤናማ ቅባቶች ወይም በቂ ውሃ ካጣ ፀጉርሽ በራሱ ጊዜ እየሳሳና እየደከመ ይሄዳል። ለፀጉር እድገት በአመጋገብሽ ውስጥ እነዚህ መካተታቸውን እርግጠኛ ሆኚ። ፕሮቲን፣ አይረን እና ኦሜጋ 3፣ ባዮቲን፣ ቪታሚን ዲ፣ ቪታሚን ቢ12 እና ቢ ኮምፕሌክስ፣ ዚንክ እና በቂ ውሃ። የኔ ፍቅር፣ ከምግብ በተጨማሪ ቢያንስ ከ7 እስከ 8 ሰዓት መተኛትሽን አረጋግጪ። እንዲሁም ስትረስን ለመቀነስ ሞክሪ፣ ምክንያቱም ከፍተኛ ጭንቀት ፀጉርሽ እንዲረግፍ ያደርጋል። የኔ ቆንጆ፣ ሌላው መጠንቀቅ ያለብሽ ነገር ቢኖር በጣም ከባባድ የሆኑ ምግቦችን አለመብላት ነው። ምክንያቱም ፈጣን የሰውነት ክብደት መቀነስ ሁልጊዜም ለፀጉር መርገፍ ምክንያት ይሆናል። የኔ ውድ፣ ጤናማ ፀጉር እንዲኖርሽ ሁሉንም ነገር ፍጹም በሆነ መንገድ ማድረግ አይጠበቅብሽ። ዋናው ነገር ሰውነትሽን በቋሚነት መደገፍ ነው። የጭንቅላትሽ ቆዳ አይነት ምንም ይሁን ምን ወፍራም ፀጉር የሚመጣው ብዙ ምርቶችን በመጠቀም ሳይሆን ትክክለኛውን መንገድ በቋሚነት በመከተል ነው። የጭንቅላትሽ ቆዳ ጤንነት ሲሻሻል የፀጉር ሽፍረት በራሱ ጊዜ ይከተላል።